ጓደኛ ማለት ምን ማለት ነው? ጓደኛንስ እንዴት ነው? ውድ ጓደኛን ለማግኘት በምን አይነት መንገድ ውስጥ ልናገኝ እንችላለን? ጓደኛ ማለትስ እንዴትስ ከኔ ጋር መሆኑን አውቃለሁ? ጓደኛ በምን ሰዓት ከጎኔ ሲሆን ነው የኔ ትክክለኛ ጓደኛ አይደለም የምችለው እንላለን እና ብዙ ጊዜ በቀልድ ውስጥ በተለያየ መንገድም ከሌ ጓደኛዬ ነው ብላችሁ ልትሉ ትችላላችሁ። ነውም ደግሞ ምና እኔ ጓደኛ ማለት እንደራሴ ጓደኛ በችግርም ከጎንክ ሲቆም በደስታም ከጎንክ ሲቆም በሁሉ ነገር በምትሄድበት በሐሳብም በተለያዩ መንገድ ጓደኛ ያንተ ጓደኝነቱን የምታውቀው ሲረዳህ ነው። ግን በጥቅም የመጣ ጓደኛ በጥቅም ሲሄድ በጥቅም ሲለይ እሱን ጓደኛ ነው ልለው አልችልም። ለምን? በጥቅም የመጣ ጓደኛ በጥቅም ይሄዳል። አንዳንድ ጊዜ በቀልድ የተነሳ ጓደኝነት አለና ይሁን አንዳንድ ጓደኞች ምን ይላሉ መሰላችሁ? ይሄን ብናደርግ እኮ እንዲንሆናለን ይሏችኋል። በእርግጥ አንዳንዴም ከእናንተ ሀሳብን ለመስማት ነው። ሁለተኛም ደግሞ በተለያየ መንገድ ላይ እኔ ብዙ ጊዜ ገጠመኛል። ከቤተሰብ ተናደው ምናምን የሆኑ ልጆች እንጥፋ ምናምን፣ እኔ ደግሞ በቀልድ የተነሳ እሺ ምልላቸው እችላለሁ። እና እንደዚህ አይነት ጓደኛ አይደለም። እንጥፋ ሲልሽ እሺ ልትያችም ጓደኛው ኮንሽ ምክንያትሽ ምንድነው? ምክንያትክ ምንድነው? ለምን ልጠፋ ያሰብሽ? ለምን ልጠፋ አሰብክ? መጥፋቱንስ ምን አመጣው ብለን መጠየቅ አለብን፣ ጓደኛችን ከሆነ ማለት ነው። ግን እሱ ያን ሀሳብ አመጣ ብላችሁ እሺ ብላችሁ ቀጠሮ ሰዓት ሰጣችሁ የሆነ ነገር የሚያደርግ ከሆነ አብራችሁት የምትሉ ከሆነ ያ ሰው ጓደኛው አይደለም፣ እናንተ አጥፊው ወይ ደግሞ አጥፊያችሁ ነው ማለት ነው። እና ጓደኛ አንዳንድ ጊዜ የሚራመድበት መንገድስ ምን አይነት ነው? ይሄ ጓደኛዬ ለኔ ከኔ መንገድ ጋር ይሄዳል ወይ? አሁን አንዳንድ ጓደኞች ብዙ ጊዜ የመጨፈር የመጠጣት ወደ ሱስ የማድላት የሚሄዱ ልጆች አሉ። እነኛ ልጆች ለምንድን ነው ወደዛ መንገድ የሚሄዱት? ለምንስ ይሄ መንገድ አስፈለጋቸው የሚለውን እናንተ ማወቅ አለባችሁ፣ ጓደኛ ስትይዙ ማለት ነው። ይሄ ጓደኛ ወደዛ የሚሄድበት ምክንያቱ ችግሩን ካወቃችሁልን ልትመክሩት፣ ልትመልሱት፣ ልታስተካክሉት ትችላላችሁ። አይሆንም ከዛ መንገድ የማይመለስ ከሆነ ራሳችሁ ሞክራችሁ የማይቻላችሁ ከሆነ ይሄ ልጅ እናንተንም ይዞ የሚጠፋ አይነት ሰው ከሆነ መክራችኋል፣ የራሳችሁን ጥረት አድርጋችኋል። የማይሆን ከሆነ ጓደኝነቱ ይቀራል ማለት ነው። ግን እናንተ ያንን ሰው ከመንገዱ የምታስተካክሉት ነገር የሚችሉት አይነት ነገር ከሆነ በደስታ ይሄ ነው ጓደኝነት ማለት ነው። ግን ሁሉም ነገር አንዱ ጠፋ ተብሎ ማንም ከዛኛው ሰው ጋር ሲጠፋ አብሮ መጥፋት ምናምን የለም። ጓደኛ ግን ማለት እንደራሴ በችግርም በሀዘንም በደስታም በመከራ ውስጥ ሁሉ አብሮ ሆኖ ችግርም ችግርህ፣ ደስታህ ደስታዬ፣ ሀዘንሽ ሀዘኔ እየተባለን የምንተላለፈው ነው ጓደኝነት። ግን አንዳንድ ጊዜ ጓደኛሽ ችግር ውስጥ ሲገባ ከጎኑ የምትሄጂ ከሆነ ከጎኑ የምትርቂ ከሆነ እሱ ጓደኝነት አይባልም። እሱም ደግሞ ጓደኛ አለኝ ብሎ አያስብም። አንቺም ደግሞ እንደዛ ስትሆኝ ያ ጓደኛሽ በዛ ሰዓት ውስጥ ጥሎሽ የሚጠፋ አይነት ሰው ከሆነ ምን ያደርግልሻል? ጓደኝነታችሁ ጓደኝነት እዚህ ጋር ይበቃል ብላችሁ በጊዜ መቅጨት ትችላላችሁ ማለት ነው። ግን ዘላቂ የሆነ ጓደኝነት በጣም ምርጥ አይነት ጓደኝነት ከእህት ትበልጣለች እኮ ጓደኛ፣ ከእህት ይበልጣል፣ ከወንድም ይበልጣል እኮ ጓደኛ ማለት ነው። ብዙ ጊዜ ችግራችሁ ቀድማችሁ የምታዋዩት ቀድማችሁ ችግራችሁን የምታካፍሉት አይነት ጓደኛ አለ። በጣም ብዙ ታሪካችሁን የምታጫውቱት እና እንደዛ አይነት ጓደኛ ሲገኝ እናንተም እስከ መጨረሻው አብራችሁ ትሆናላችሁም ይሆናልም። እንዲህ አይነት ነው ጓደኛ መያዝ እንደራሴ። እስኪ እናንተ በተሞክራችሁ ጓደኛ ምን ማለት እንደሆነ እኔ በራሴ የተረዳሁት ነው። እናንተ ደግሞ የተረዳችሁትን በኮሜንት አስቀምጡልኝ። ሀሳቤን ከወደዳችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። እወዳችኋለሁ። ለማንኛውም የእናንተን ሀሳብ ግን በኮሜንት ጠብቃለሁ።